አሰላሙ አለይኩም ማን ነው ከጎንህ ያለው ብሎ ለሚጠይቅህ ሰው ከጎኔ ያለው አላህ ነው ብለህ መልስላቸው። ምን ይዛሃል ብሎ ለሚጠይቅህ ሰው ሁሉንም ማድረግ የሚችለውን አላህን ይዣለሁ ብለህ መልስላቸው። የተመካህበት አላህ ከጎንህ ይሆናል፣ ከሁሉም ነገር ይጠብቅሃል፣ ከፍም ያደርግሃል። فتوكل على الله. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ሁለት ነጥቦች ላይ ለመናገረው እንደምህቶቼ እንደመጀመሪያ የምጠቅሰው ሁለቱም አንገብጋቢ ጉዳይ ናቸው። አንደኛው ቁርአንና ሐዲስንም ለየብቻ እየነጠሉ ቁርአንም ወይም ሐዲስን ቁርአንን ወይም እስልምናን ከናካቴው በራሳችን አረዳድ ነው የምንረዳው። የሰሃቦች አረዳድ ያስፈልገንም፣ ቁርአን ራሱ ለመረዳት የነብዩ ሐዲስ ያስፈልገንም፣ ዲን አልእስላምን ለመረዳት ራሱ ወደ ዑለማዎች መመለስ ያስፈልገንም። የሰዎችን አመለካከትና ሐሳብን አትንቀፉ፣ እናንተ በራሳችሁ ሐሳብ ሰው ላይ አትጫኑ የሚሉ ሰዎች አሉና እዚህ ላይ ተንቢህ ለማድረግ ነው አንደኛው። ሁለተኛው በጣም በሰሞኑ አስፈላጊ የሆነ ጉዳይ ነው። ይሄ ምን የሚል ነው? ሚዲያ ላይ ወጥተው 2000 3000 ሰው ባለበት ቦታ ላይ ብልት አምላኪ እያሉ የሚናገሩ እህቶችን በጋጥ ወጥነት እንደዚሁ በድፍረት አፍ ሞልታ ሴት ልጅ 2000 3000 ሰው ባለበት ከዛም በላይ ከዛም በታች ሊሆን ይችላል በተሰበሰቡ ቦታ እጃቸውን እያወራጩ እየደነፉ ሌላ እምነት ተከታዮች ጋር ሲከራከሩ በዛ መልኩ እየተንተከተኩ ሳት የጠናበት ዶኬ ወጥ ይመስል እየተንተከተኩ ይህን አሁን ያልኩትን ቃል ለመደጋገም ራሱ የሚከብድን ቃላትን በሚዲያ ላይ የሚናገሩ እህቶችን ምን ይሏቸዋል? ጀግና ይሏታል። አሞራ ሊበሏት ሲፈልጉ ጅግራ ይሏታል የሚባል አባባል ማለት ነው። ጀግና ይሏታል። ዑመር ኢብኑ ኸጣብ ደሞችን ጀግና ሳይሆን ያላት መጥፎ ሴት ነው ያላት። አቅበህ ኒሳኡኩም አሰልፈዕ الخراج الወላጃ ይላል። ከሴቶቻችሁ መጥፎ ሴት ባህሪዋ የቆሸሸ አስቀያሚ ባህሪ ማለት ያላት ሴት ማናት? ያቺ ወንድ ባለበት ድምጿን ከፍ አድርጋ የምትናገር ነው። ጀሪአቱል ከላም ማለት ነው። بحضور الرجال ወንድ ባለበት ቦታ ደፋር የሆነች ሴት አስቀያሚ ሴት ማለት ያቺ ናት ይላል። ማን? ያ ነቢያችን ሰለላሁ ዐለይሂ ወሰለም አለይኩም ቢሱነቲ ወሱነቲ ኹለፋ አራሺዲን አልመህዲይን ሚን ባዕዲ። ከነዛ ውስጥ ማን ነው? ዑመር ኢብኑ ኸጣብ ነው። ያ ሸይጣን የሚፈራው የሆነ ያ በሱ ንግግር ላይ ቁርአን አንቀጾች የወረዱ አረበል አላህም በቁርአን ላይ ምን ይለናል? طيب ولا يضربن بأرجلهن ليعلم ما يخفين من زينتهن ይላል። በእግሮቻቸው ሲራመዱ እግራቸውን ሲረግጡ ቀስ ብለው ይርገጡ ይላል አላህ። እግራቸው ላይ ወይም ደግሞ ልብሳቸው ስር እግራቸው ላይ ያደረጉት አልቦ ድምጽ እንዳይሰማ እንዳይሰማ ሊውላም እንዳይታወቅ ያ ነገር ማለት ነው። ሲራመዱ ያግራቸው የለበሱት አልቦ ጌጥ ድምጽ ተሰምቶ ፈተና እንዳይሆን ይለናል አላህ Subhanahu Wa Ta'ala። ተخيل አላህ እግሯ ላይ የለበሰችውን አልቦ ድምጽ እንዳይሰማ ቀስ ብላችሁ ርገጡ። ዑለማዎች ለዛ ነው ጥፍር ያለው ጫማ አይፈቀድም እያሉ የሚያስቀምጡበት። ይሄ ባለኮቴው ጫማ አይፈቀድም ድምጽ ያሰማልና የፈረስ ኮቴ ይመስል ነገር ግን እዚህ ጋር መጡና ድምጿን በአደባባይ ላይ ወጥተው ብልት አምላኪ ወዘተ ቃላቶችን ዝርክርክ የሆነ ወንድ ለመናገር የሚከብድ ቃላቶችን ስንት ወንድ በተሰበሰበ ቦታ ላይ የሚናገሩትን ጀግና ብለን እንክባለን። ወላኪን አና አራ እኔ እንደ አቡ አብዱላህ ማየው ምንድነው እዚህ ቦታ ላይ የ6 ወር ኮርስ የ3 ወር ኮርስ እየሰጣችሁ የምትለቋቸው ደሞዛችሁ እንዳይቋረጥ ካልሆነ በስተቀር ይሄ ጀግንነት አይደለም። ጀግና ያቺ ፋጢማ ናት፣ ጀግና አኢሻ ናት፣ ጀግና ያቺ ኸዲጃ ናት፣ ጀግና እነዛ ናቸው። እነዚያ ወንድ ባለበት ቦታ ላይ ድምጻቸውን ከፍ አድርገው የማይናገሩ አኢሻ ረዲየላሁ ዐንሃ ጥያቄ ስትጠይቅ ለመመለስ ጨርቅ ባፋ የምትነክስ ወይ መፋቂያ ባፋ የምትይዝ ያቺ ናት ጀግና ማለት። ያቺ ናት ጀግና ማለት ሙሽ ካሜራ ፊት መጥተው የሚደነፉ እህቶችን እነዚህን ጀግና እያላችሁ የምትክቡ ወንድም እህቶች ወይ ለሚስታችሁ እንደዚህ እንደደነፋ ትፈቅዳላችሁ? ግን ወንድ በተሰበሰበበት ስለ ሀፍረተ ገላ ጉዳይ ላይ ወጥተው ሚዲያ ላይ ወንድ ባለበት እንዲናገሩ ተፈቅዳላችሁ? እንደዚህ የማትፈቅዱ ከሆነ ደሞዙ ቢቀርባችሁ ይሻላል። በየወሩ 6 ወሩ በየ3 ወሩ የምትሰበስቡት ደሞዝ ቢቀርባችሁ ይሻላል። ኸይር ስራችሁን ባታባላችሁ። አንደኛው ይሄን። ሁለተኛው መሳላ መጀመሪያ የጠቀስኩት ነው። እሱም ቁርአንና ሐዲስን ለመረዳት ዲን አልእስላምን ለመረዳት ቀደምቶች ዑለማዎች ሱሐቦች ወይም ሐዲስ አያስፈልገንም ለሚሉ ሰዎች አላህ Subhanahu Wa Ta'ala በቁርአን ላይ ምን ይለናል? ومن يشاقق الرسول من بعد ما تبين له الهدى ይላል። መልእክተኛው መንገድ የተቃረነ ቅናቻው መንገድ ከተገለጸለት በኋላ ويتبع غير سبيل المؤمنين እነዛን አማኞች መንገድ ውጭ የተከተለ እነማን ናቸው? እነዛ
አማኝ ተብሎ ቁርአን በእነሱ አሞግሶ አልቆ ጀነት ወራሽ እንደሆኑ አላህ እንደወደዳቸው ያሞገሳቸው እነማን ናቸው? እነዛ ሷሃቦች ናቸው። እና አቡበከር ስዲቅ እና ዑመር ኢብኑ ኸጣብ፣ ዑስማን ኢብኑ አፋን፣ አሊ ኢብኑ አቢ ጣሊብ ሌሎችም ጀነት የተመሰከረላቸው በዱንያ እያሉ በእነሱ መንገድ ከተጓዝክ ድናሃል። ከነሱ መንገድ ከተቃረንክ ግን ወደ ሾመበት እንሾመዋለን፣ ወደ ጥመቱ ጀሃነም እናስገባዋለን፣ መንገዱ ምንኛ የከፋቸው ነች ብሏል። አንድ በቁርአን እናምናለን የምትሉ ከሆነ ይሄንን መቀበል ግድ ይላችኋል ማለት ነው። ሌላኛው አላህ ሱብሓነሁ ወተዓላ አሁንም በቁርአን ላይ ምን ይለናል? ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑህ፣ ይሄ ቀጥተኛው መንገዴ አንድ ነው። ሲራጥ ነው ያለው፣ አንድ መንገድ ነው ተከተሉት። ወላ ተተቢዑ ሱቡላ፣ እሺ እያንዳንዱ አረዳዱን የሚከተል ከሆነ እንዴት ነው አንድ መንገድ የሚሆነው ታዲያ? ያማመለካከት አለው እንዴት አንድ ነው እንችላለን? አላህ አንድ አድርጎ ባላስቀመጠልን ነገር ነው አንድ ሁን ያለን? አንድ በማያደርገን ነገር ላይ ነው አንድ ሁን ያለን? አንድ የሚያደርገን ስላለ ነው። እሱም ቁርአንና ሐዲስን በሷሃቦች በታቢዒዮች አረዳድ እንድናስቀምጥ ነው። እና ምን አለ? ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑህ፣ አንድ ነው። ወላ ተተቢዑ ሱቡላ፣ የራሳችሁ ረእይ የጥመት መንገዶችን የተለያዩ ሐሳቦችን ይዛችሁ መንገዶችን የጥመት መንገዶችን አትከተሉ። ለምን? ፈተፈረቀ ቢኩም አን ሰቢሊሂ፣ ከዛ ከአንደኛው መንገድ ተለያያችኋለችና። ከዛ ከአንደኛው መንገድ የሚለየትኛው ነው? አዲስ መጤ መንገዶች፣ ሁሉም ሐሳቡን ሲዘረጋ ማለት ነው። ለዚህ ሐዲስ አለ። ሐዲስን ያልጠቀስኩበት ምክንያት ሐዲስን አንቀበል የሚሉ ሰዎች እንደው ሐዲስ አመጣ እንዳይሉ ቁርአን አንቀጹ እንደዛ ይላል። ኢዘን አንተ ቁርአንን በራስህ ትረዳለህ፣ ያንኛውን ቁርአን በራሱ ይረዳል። እንዴት አንድ ልንሆን እንችላለን? አንድ ሁለተኛ አላህ በቁርአን ላይ ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል አለ። በአንዳች ነገር ካልተግባባችሁ ወደ ቁርአንና ወደ ነብዩ መልሱታል። ነብዩ ሙተዋል። ወደ ሐዲስ የምንመልሰው ማለት እናንተ ሐዲስን ማትቀበሉ ከሆነ ወዴት ነው የምንመልሰው ታዲያ? ወዴት ነው የምንመልሰው? ሐዲስን አንቀበልም ብላችሁ አላህ ወደ ቁርአንና ወደ ሐዲስ መልሱት ብሏል። እንዴት ነው የምንመልሰው? በሌለ ነገር ላይ ነው አላህ መፍትሄ በሌለው ነገር ላይ ነው አላህ ይመራን። ኢዘን ወደ አቅላችሁ ተመለሱ። ሌሎቻችሁም ደግሞ የሰው ሐሳብ የራሱን ሐሳብ መከተል ይቻላል። ሰው ሐሳብ ነፃነት አልሰጠውም። የሰው ልጅ በተለይ አማኝ ነኝ ካለ የአላህ ባሪያ ነው። ትዕዛዙን ሊከተል ነው፣ ባዘዘው መልኩ ሊመራ ነው። ካለ በለዚያ የተዘጋጀለት አለ። لأن الله سبحانه وتعالى يقول فمن شاء فليؤمن ومن شاء فليكفر። ፍቃድ አይደለም ዛቻ ነው። አርጋ ሳይሃለው የሚባል ነገር። ምክንያቱም ይሄን የሚያመላክት ቀጣይ ላይ አለ ኢነ አዕተድና ሊዛሊሚና፣ እነዛ ከፈለገ ይመን ከፈለገ ይካድ ምርጫ ሳይሆን ዛቻ መሆኑን የሚያመላክተው ቀጣዩ ላይ ለነዛ ለካዱት አዘጋጅተናል፣ ለበዳዮች አዘጋጅተናል ናራን እሳትን አሐጠ ቢሂም ሱራዲቁሃ፣ በነሱ አጥሯ ግንቧ የተካበባቸው የሆነ ወኢን የስተጊሱ ዩጋሱ ቢማኢን ከልሙህሊ የሽዊል ውጁህ፣ እንደ ከማዕድን የቀለጠ የሆነ ውሃ ይቀርብላቸዋል። ውሃ ሲመኙ ያ ደግሞ ፊታቸውን ሞሽልቆ ገንጥሎ የሚጥል የሆነ ቢእሰ ሸራቡ ወሳአት ሙርተፈቃ ይላል። አላሁመ አሪና ልሐቀ ሐቀን ወርዙቅና ኢትባዐህ ወአሪና ልባጢለ ባጢለ ወርዙቅና እጅቲናበሁ። ይህንን መንገድ በተለይ መጀመሪያ ላይ የጠቀስኩት ጉዳይ ላይ እህቶችን እያጃገናችሁ ያላችሁ ወንድሞቼ ሆይ ወላሂ ተተሐሰቡነ አማም አላህ የውመል ቂያማ፣ ወላሂ አላህ ፊት ነገ ቁማችሁ ትጠየቃላችሁ። በልብ ድንፋታና በጥቅማ ጥቅምና በጎበዝ ጎበዝ ሆይ ሆይ ሺህ ሰው በስንት ሰው ተቆጥሮ ከኋላ አብሽር አብሽር ያለ ሐቅ መስሎ ከሆነ ነገ አላህ ፊት ቁማችሁ ትተሳሰባላችሁ። የዛን ጊዜ ጀዛ ትከፍላላችሁ፣ ዋጋዋን ትከፍላላችሁ። እህቶችን ወደ ጋጥ ወጥነት እየጋበዛችሁ እህቶችን በሚዲያ ላይ ወጥተው እንደፈለጉ እንዲደነፉ፣ ወንድ ባለበት እንደፈለጉ እንዲናገሩ፣ እንዲፈነጩ፣ እንደፈለጉ እንዲናገሩ እስልምና እንደፈቀደ አድርጋችሁ የምትናገሩ፣ እስልምና እንደዛ አልፈቀደም። እስልምና እንደዛ አላስቀመጠም። እስልምና ያስቀመጠው የሴት ልጅ ክብርን ደረጃ ከፍ አድርጎ ያስቀመጠበት ቦታ አለ። ይሄንን ነገር ማስቀመጥ የሆነ ሴትን ያዋረደ መስሎ ከሃዲያኖች ጋር እየተወያያችሁ ተነጋገራችሁ ስለምትውሉ እንደዛ መስሏችሁ ከሆነ ተሳስታችኋል። ሴት ልጅ የሚገባትን ቦታ ክብሯን ስጧት። እንደ ወንድ ከወንድ ጋር ወጣ ግን እንድትሟገት አታድርጉ። ምክንያቱም ይሄ ምንድነው ሙተረጅላን የሚያደርጋትና ወላሁ አለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።